መውሊድ ቢድዓ ነው አናከብርም፣ ሰላም አለይኩም ወራህመቱላህ እያላችሁ በዚህ በማህበራዊ ሚዲያ የምትንጫጩ ሰዎች ግን ምናችሁን ነው የሚያማችሁ? ጤነኛ ናችሁ ሆይ? መማር አይፈልግም ግን በቃ መናገር ይፈልጋል። አንተ ማውራት የምትፈልገው ደስ የሚልህን ነገር ነው። በቃ ይሄን ነው ማጥፋትም ደግሞ አትገነዘብም። በቃ እዳ እኮ ነው የገባ ነው እዳ። መውሊድን የሚገድፉት ራሱ አልሐዊ ለምሳሌ ሲዩጢ ኪታባቸው ላይ ምንድነው ያሉት? በቃ ይሄ መውሊድ የሚባለው ቢድዓ ነው፣ ግን ጥሩ ቢድዓ ነው። በቃ በውስጡ መልካም ነገራቶች አሉበት። ስለዚህ አዲስ ፈጠራ ቢሆንም እንኳን ፈጠራ ነው፣ ግን በቃ እንደ መልካም ይታይ ነው። ፈጠራ አይባልም ማለት አላሉም ራሱ ማለት ነው። አሰላሙ አለይኩም ወራህመቱላህ። ውድ የአቡ ሐሪስ የዩቲዩብ ቻናል ተከታታዮች እንደምን ሰነበታችሁ? ፍየል ከመድረሷ ቅጠል መበጠሷ አሉ። ምክራችሁንና መልካም አስተያየታችሁን በወንድማዊ መልክ ኮሜንት ላይ ማስቀመጥ ትችላላችሁ። ወደ ቪዲዮ። መውሊድ ቢድዓ ነው አናከብርም፣ ሰላም አለይኩም ወራህመቱላህ እያላችሁ በዚህ በማህበራዊ ሚዲያ የምትንጫጩ ሰዎች ግን ምናችሁን ነው የሚያማችሁ? ጤነኛ ናችሁ ሆይ? ተማር እምቢ፣ እሺ ያለው እውቀት አትናገር እምቢ እና ምን ይሁን? አይ በቃ ሊደር ልንገራችሁ፣ ልምከራችሁ፣ ፈትዋ ልንገራችሁ፣ በቃ እኔ ያልኳችሁን ተቀበሉ፣ ልምራችሁ። ወላሂ እኔ በጣም ነው የሚገርመኝ ወላሂ። በቃ ድፍረት ከየት እንደሚመጣላቸው አላቅም። ራሱ በእስልምና ላይ ያለ እውቀት መናገር ትልቅ እንደ ነውር እንደሚታይ አያውቁም መሰለኝ። ይሄን ራሱ አያውቁም። ያለ እውቀት መናገር ራሱ ትልቅ ደረጃ የጥፋት ደረጃ እንደሆነ አያውቁም። ይሄን ራሱ እንኳንና ዒልም ስለ በህት ምናምን እንደዚህ ሊያጠኑ ይቅርና ማለት ነው። አንደኛው ወገናችን ተርላይ የሆነብኝ ነው ማለት ነው። አላህ ሱብሓነሁ ወተዓላ ወደ እስልምና ከመራው በኋላ መማር አይፈልግም ግን በቃ መናገር ይፈልጋል። ያለ እውቀት የምትናገራቸው ነገራቶች ደግሞ በአንተ ላይ መዛዝ ይዘው ይመጡ ናቸው። አላህ ዘንዳም ቢሆን የሚያስቆጣ የሆነ ተግባር መሆኑን ልብ ልትል አልቻልክም። ግን ትልቅ ሰው ሆነ ቤት እየመራህ ሽበት አውጥተሃል ምናምን። እድሜ ካልመከረህ እንግዲህ ትልቁ መካሪ እድሜ ነው ይባል ነበረ። እየሰራ ግን አይመስለኝም። አንተ ላይ እየሰራ አይደለም። ስለዚህ መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። አሁን መውሊድ ቢድዓ ነው አይባልም። አንተ ይሄ እኮ በቃ ከእውቀት በጣም የመራቅህ ምልክት ነው። ስለ ኪታብ በምን እናወራለን? ሲጀመር ስለ እውቀት በምን እናወራ? ችግሩ እኮ ይሄ እኮ ነው። አንተ ማውራት የምትፈልገው ደስ የሚልህን ነገር ነው። በቃ ከዛ በኋላ ወደ ኪታብ፣ ወደ ቁርአን፣ ወደ ሐዲስ ሲመጣ ደግሞ ተቃራኒ። ይሄን ነው ማጥፋትም ደግሞ አትገነዘብም። በቃ እዳ እኮ ነው የገባ ነው እዳ። እና መጀመሪያ ተማር፣ ወላሂ ተማር። በቃ ሱብሃንአላህ። መውሊድን የሚገድፉት ራሱ አልሐዊ ለምሳሌ ሲዩጢ ኪታባቸው ላይ ምንድነው ያሉት? በቃ ይሄ መውሊድ የሚባለው ቢድዓ ነው፣ ግን ጥሩ ቢድዓ ነው። በቃ በውስጡ መልካም ነገራቶች አሉበት። ስለዚህ አዲስ ፈጠራ ቢሆንም እንኳን ፈጠራ ነው፣ ግን በቃ እንደ መልካም ይታይ ነው። ፈጠራ አይባልም ማለት አላሉም ራሱ ማለት ነው። ስለዚህ ቢድዓ አይባልም አትበል። እነሱ ራሱ ቢድዓ ማለትን በሙጥለቅ ወይም ደግሞ በስድ መልኩ ልቅ በሆነ መልኩ አይከለክሉም እነሱ ራሱ። ቀጣይ ለስንት ሺህ ዓመት ሲከበር እንግዲህ የመውሊድ በዓል በኢትዮጵያ ካላንደር ዝግ ነው። ሙስሊም ወንድምና እህቶቻችን ለረጅም ሺህ ዓመታት እያደረጉት። ስንት ሺህ ዓመት ነው ባክ የተከበረው? ስንት ከየት ከሙሴ ጀምሮ ነው ከኢሳ ጀምሮ ነው የተከበረው? እኔ እኮ ግራ ገባኝ። እና ቢያንስ ዳታ እንኳን አታይም። መቼ እንደተጀመረ ምናምን እንኳን ዳታ እንኳን የለም። ለብዙ ሺህ ዓመታት ብዙ ሺህ ዓመታት ስንት ነው? ከአብርሃም ጀምሮ ነው የተከበረው የተጀመረው ነው። እና በጣም ነው የሚገርመው ወላሂ። በቃ አንተ ጋር እየተስተዋለ ያለው ምንድነው? ኢጎ ነው። በቃ የለበስከው ጫማ ልብስህ እንዳለ ኢጎ ሆኖብሃል። ስለዚህ እጠበው፣ ይሄን የኢጎን ልብስ እጠበውና ተማር ዝቅ ብለህ። ይሄ ነው የሚጠቅመው። እሱ ነው አላህ ዘንዳ የሚያቃርብ ነገር መማሩ ነው። አንተም እርግጠኛ እንድትሆን ጥያቄ ስትጠይቅ በቃ በግድ ትመልሷታላችሁ። በግድ ማለት አሁን ይሄ የጤነኛ አጠያየቅ ነው። እውቀት ከሆነ የፈለከው መማር መገንዘብ ከሆነ የፈለከው በቃ አደብ ስነ ስርዓት ራሱ ይቀድማል ማለት። አንተ ስነ ስርዓት ላስተምርህ አይደለም በጣም አይደለህ እንዴ? ኢጎ ካለ በቃ ስነ ስርዓቶች በሙሉ ይጣሳሉ። አሁን ስለዚህ አንተ መምከር አልችልም። በጣም ልትወልደኝ የምትችል ሰው ነህ ከእድሜህ አንፃር ማለት ነው። በዚህ በማህበራዊ ሚዲያ የምትንጫጩ ሰዎች ግን ምናችሁን ነው የሚያማችሁ? ጤነኛ ናችሁ ሆይ? ይሄ ደግሞ የህመምና የጤና ጉዳይ ከሆነ አንተን ነው ያመመ፣ አንተን ነው ጤና የታወቀው። ይሄ የዲን ጉዳይ ነው። ማንም ሲያንቦራጭቅ ዝም የሚባልበት ጉዳይ አይደለም። እሺ ተድላ ይህን መገንዘብ አለብህ። አላህ ሱብሓነሁ ወተዓላ ሱረቱል ሉቅማን ላይ ምን ይላል? ወእሙር ቢልማዕሩፍ ወንሃ ዐኒል ሙንከር፣ በመጥፎ ነገር በጥሩ ነገር እዘዝ፣ ከመጥፎ ነገር ከልክል ይላል። በጣም ትልቅ ደረጃ ያለው ነው። ከመጥፎ ነገር መከልከል ትልቅ ደረጃ ያለው ነገር ነው እስልምና ውስጥ፣ በመልካም ነገር ማዘዝ። ስለዚህ ሰዎች መጥፎ ነገር ሰው ሲሰርቅ ለምንድን ነው የምትቆጣው? እንደዚህ ከሆነ ሲያጠፋ ሰው ምንም የማይባል ከሆነ ሲሰርቅ ለምንድን ነው የምትቆጣው?
ሰው ዝሙት ሲሰራ ለምን ይቆጣል? ራሳቸው ፈቅደ ተዋደው የሰሩ ሰዎች ለምንድን ነው ሰው የሚቆጣቸው? ለምንድን ነው በቃ እንደ ጸያፍ ነገር የሚቆጠረው? ይሄ እኮ በዲን ላይ እንደውም በዲን ላይ አዲስ ነገር መጨመር ማለት ትውልድ መበከል ነው። አሁን ስንት ትውልድ አለ አሁን ይሄን አዲስ ቢድዓ ነብዩ አለይሂ ሰላቱ ወሰለም ያልደነገጉትን ከዛም በኋላ ያልተደነገገ ነገር የሚከተሉ ስንት ሰው አለ። ህዝብ ነው የሚበላሸው እንደውም ማለት ነው። ስለዚህ ዝም በሉ ማለት በጤናህ ነው ግን ጤነኛ እንኳን አላሁ ሙስተዓን በተለያዩ አንቀጾች ላይ ለምሳሌ ሱረቱል ኢምራን ላይ ወልተኩም ሚንኩም ኡመቱን የድዑነ ኢለል ኸይሪ ወየእሙሩነ ቢልማዕሩፍ ወየንሀውነ ከናንተ መካከል አላህ ይገኝ እያለ ነው። ካልተገኘ ሰዎች ተጠያቂ እንደሚሆኑ አላህ ይናገራል። እነማን ናቸው የሚገኙት? ወየእሙሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ከመጥፎ ነገር የሚከለክሉ በመልካም ነገር የሚያዙና ከመጥፎ ነገር የሚከለክሉ ሰዎች ከመካከላችሁ ይገኝ ይላል። ሰው ሲያጠፋ ዲነል ኢስላምን ሰው ለማኮላሸት የሚሄድ ሰው ዝም በሉት ሀጋ ትበሉት ማለት ይሄ ራሱ ጤነኛ አይደለም ራሱ ማለት ነው። ይሄ ምንድነው ፍልስፍና ያመጣው ዲነል ኢስላምን ያልተረዳህበት መንገድ የራስህና ከኪስ ያመጣው የሆነ አስተሳሰብ ይሆናል። ስለዚህ ወደ ኪስህ እንድትመልሰው ደግሞ እንነግርሃለን ማለት ነው። በጎ ልምምር ነው፣ በጎ ነገር ነው የሚያደርጉበት ሞቲቭ ለረሱል ሰለላሁ ዐለይሂ ወሰለም ያላቸውን ፍቅርና አክብሮት ለመግለጽ ሞቲቭ የሚደረግበት መንገድ ጤነኛ ነው ብዬ ስለማስብ እኔ ለሰው የማይጎዳ በጎ ነገር ከሆነ አክሴፕት ነው ማለት። ለሰው የሚጎዳ ግን ከፍጥረት ስርዓት ጋር የሚጋጭ ነገር ግን ማንኛውንም ነገር አልቀበልም። ለዚህ ነው እኮ አልገባህም የምንል። ለዚህ ነው በቃ በጭንቅላት ነው የምትመራው። ደግሞ ጭንቅላት በጣም ትክክል አያስብም። ወላሂ ችግር አለበት ማለት ይህ የሆነ በቃ አምላክ የለም በሚለው እሳቤ ውስጥ የነበረ ስለነበረ አሁን ደግሞ በእስልምና አስተምሮ ተከታትለ አንድ በአንድ በጣም ውልቅልቅ አድርገህ አቅልህን ከመከተል ንሱሶችን ቁርአን ሐዲስን የምታመልከውን አምላክ ያወረደልህን ትእዛዝ መከተልን አልተለማመድክም። ለዛም ነው እንደዚህ በጭንቅላት እየፈለሰፍክ የምትናገረው ማለት ነው። አሁን መልካም ነገር ብሎ ካሰበ በቃ እስልምና ውስጥ የፈለገውን ነገር ሺህ ሚሊዮን ነገሮች መጨመር ይችላል። በቃ ሞቲቭ የሚባል ነገር የለም። አብዱላህ ብን ዑመር የነብዩ አለይሂ ሰላቱ ወሰላም የሰሩትን ስራ እንዳለ የሚከታተል ሰው ነው። ዱካ በዱካ እርምጃ በእርምጃ የሚከታተል ሱሐቢይ ነው። የነብዩ ባልደረባ ምንድነው ያለው? ኩሉ ቢድዓቲን ضላላ ወኢን ረአሃ الناس ሐሰና። ማንኛውም ፈጠራ የሆነ ነገር በዚህ ላይ የሚጨመር የሆነ ነገር ሁሉ ጥሜት ነው፣ ወደ ጥሜት ነው የሚወስደው። ወኢን ረአሃ الناس ሐሰና ሰዎች መልካም ነው ብለው ቢያዩትም ቢያስቡትም እንኳን ሱብሃንአላህ ሰዎች መልካም ነው ብለው ሊያስቡት ይችላሉ። ግን ከተቀመጠላቸው መመሪያ ውጭ የሚሄዱ የሆኑ ሰዎች ጥሜትን እያረማመዱ እንደሆነ ሊያውቁ ይገባል። በዚህ ንግግር ሂደም ማለት ነው። ስለዚህ የሰለፎችን የቀደምቶችን ትምህርት ከመከተል የራስን ጭንቅላት ወይም ደግሞ አእምሮን መከተል ወበቃ እንደዚህ ለእብደት ነው የሚያደርገው፣ እብደት ይዳርጋል። ሁለተኛ የምታቀርቡት አግሪመንት ራሱ ጤነኛ አይደለም። እሳቸው አላከበሩትም። እንዴት እሳቸው የራሳቸውን ልደት እንዴት ያከብራሉ? እሳቸውን የሚወዱ የእሳቸው ተከታዮች ናቸው የእሳቸውን ልደት ሊያከብሩ የሚችሉት። አሁን ደግሞ ነብዩ አላከበሩትም ማለት እንዴት ሰው የራሱን ልደት ያከብራል? አሁን ድንቁርና አይደለም ነው ራሱ ሰው የራሱን ልደት አያከብርም። አይ እንደዚህ ብለህ ስናየው ማለት ነው ሰው የራሱን ልደት አያከብርም ነው። አሁን በአሁን ሰዓትም በማንኛውም ሰዓት ይሁን ሰው የራሱን ልደት አያከብርም። እና ሰው እንዴት የራሱን ልደት ያከብራል? እኔ እኮ ወላሂ ግርም ነው የሚለኝ። በቃ ጭንቅላቱ ይሆናል አይደል አጀንዳ መሆን ነው የሚፈልገው። ምን የሚሉት ቃይዳ አለ፣ ኻሊፍ ትዑረፍ ይባላል። ተቃራኒ ሁን ታዋቂ ትሆናለህ። በቃ ለሰዎች ከሰዎች ወጣ ያለ አስተሳሰብ ምናምን ስታመጣ ሰዎች ስላንተ ማውራት ለከልኩ እንደዚህ ነው በመጥፎ ነገርም ቢሆን ማለት ታዋቂ ትሆናለህ ዙሮ። እና የዚህ አይነት ቃይዳ ነው እየወሰደህና እየተሻማህ ያለው። ስለዚህ እረፍ፣ መጀመሪያ እወቅ፣ ተማር። ሰው የራሱን ልደት አያከብርም። ነብዩ አለይሂ ሰላቱ ወሰላም ምንድናቸው? የዚች ኡመት ከአላህ ሱብሓነሁ ወተዓላ ያመጡ የሚናገሩ ከአላህ እየሰሙ ለህዝቦቻቸው የሚያስተላልፉት ትምህርቶች ናቸው። አስተማሪ ናቸው። አላህም ሱረቱል ሐሽር ላይ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ፣ መልእክተኛው ያዘዛችሁን ስሩ የከለከላችሁን ተከልከሉ። ነብዩ ከአዲስ ፈጠራ ከልክለዋል። እኛ ነብዩን እንወዳለን እንከተላለን። ስለምንወዳቸውም ነው። ለምሳሌ መውሊድ ማለከብረው ነው ስለምወዳቸው የእሳቸውን ትምህርት ለመከተል ብዬ ነው እንጂ የገንዘብ ችግር የመዋጮ ችግር ወላሂ ድል አድርገን ነበር የምናከብረው። መሽሩዕ በነበረ ሸሪዓ ፈቀደው በነበረ ማንም አይቀድመንም። ስለዚህ ኢንሻአላህ ይታወቃል ለዲኑ ማን እንደሚነሳ ለዲኑ ማን ጠበቃ እንደሚሆን ይታወቃል። አሁን ራሱ ሐታ ካፊሮች የሚያውቁት ነው። እነሱን አህባሾችን ከጎናቸው የሚያሰልፉት በዲን ኢስላም ምንም ጣጣ የላቸውም። በቃ
ማለት በጣም መደፈር የሚችሉ ስልናቸው ምንም ደንታ የሌላቸው በአዲስ ፈጠራና በቃ ይሄ አለ አይደለ በመሽጎጥጎጥ አላህ ሱብሓነሁ ወተዓላ አስቆጥተው ሰዎችን በማስደሰት የሚታወቁ ስለሆኑ በቀጣጣ የለባቸውም። እነዚህኞቹ ደግሞ ዲናቸውን ስለሚይዙ የሰዎችን አይሳደቡም። አስተምሮ ትክክል ያሆነውን ይሄ ብሎ በስነ ስርዓት ጥሩ በሆነ መንገድ ወይ ያስረዳሉ። እነዚህኞቹ የለም መቃም ነው መጨፈር ነው በቃ ገናም ከሆነ አብሮ ያከብርልሃል ጣጣ የለውም። ምንድነው የማክበርና ያለማክበር ጉዳይ የውዴታና የመጥላት ጉዳይ አታድርጉት ነው። ነብዩና አለይሂ ሰላቱ ወሰለም ተጠልቶ ማን ይወደዳል በአላህ ግን ምንድነው የእሳቸው ውዴታ ላይ አተገባብሩ ጠፋ ማለት ነው። እኛ ነብዩን ስለምንወድ ነው ራሱ መውሊድ የማናከብረው ማለት ነው። የእሳቸውን አስተምሮ መከተል አንድ ሰው ስትወደው የሱ ማንነት ይጣፍጣል፣ እሱ የሚለውን ነገር ተሰማዋለህ። ግን በወሬ ብቻ ባፍ መለፍለፍና መደነስ መደለቅ አይደለም መውደድ ማለት ነው። ግን እኔ ዝርዝር ነገር ውስጥ አልገባም። ዝርዝር ነገር ውስጥ ብትገባስ ምን ወሬ ነው ደቂቃ ነው የምታረዝመው እንጂ ሐዲስ ቁርአን አጠቅስ ዝርዝር ምን ብር ነው ዝርዝር እኮ መረጃ ያስፈልገዋል እኮ። ግን በቃ አንተ ምንድነው የሆነ የሚመስልህ ነገር አለ አይደለ? ያን ዝም ብለህ መቦትረፍ ነው። ዲን እስላም ይጣለዋል ወይ አላህ ይጣለዋል ወይ ምናምን ነገር በቃ አያሳስብህም መሰለኝ። እና ይህ ደግሞ በቃ ይሆናል አይደለ? የሆነ አጀንዳ መሆን እንደምትፈልግ ነው የሚያሳየው። ይሄ የሚያሳውቀው እንደዛ አይነት ነገር ይሄ ደግሞ ይጎዳሃል ነው። አላህ ይመልስህ። እኔን እኮ እንዴት እንደረሳችሁኝ አላቅም። እንደ አዲስ የምታውቁኝ ሰዎች አላቅም ስለኔ ወደ ኋላ ጠይቁ። እኔ እኮ ተድላ እኮ ነኝ። Who are you? እኔ ታዲያ ምን ይሁን ያለ እውቀት የሚያወራ የሆነው ተድላ ስለሚናገረው ንግግር ምንም አይነት ከቁርአን ከሐዲስ ማስረጃ የማይጠቅሰው ተድላ ነው እንደዛ እንድንል ነው የፈለከው። እኔ በዚህ ይሄን ንግግር ወላሂ ስናገር በጣም በአጠቃላይ ቪዲዮዎች በርግጥ ይመጡልኛል አያቸዋለሁ። ግን በቃ የምታራመው ንግግር ምንም ማስረጃ ምናምን ነገር በቃ አያሳስብም። ብቻ ካፍህ ይወጣ ላይክ ምናምን ነገር ከተደረገ በቃ የሆነ አጀንዳ መሆን የምትፈልግ ነው የሚመስለው አካሄድህ ማለት ነው። ባጭሩ ጤነኛ የሆነ አካሄድ አይደለም። ሰው አትምከር። አሁን አንተ ቀስ ብለህ መማር ነው ያለብህ። ሰው አትምከር ስልህ በእንደዚህ አይነት መንገድ ማለት ነው። የሚያከብሩትንም ሰዎች አልኮንንም፣ አናከብርም ለሚሉት ሰዎች ደግሞ አላቀበቅብም። የሚያከብሩትን ሰዎች ጄጅ አላረግም፣ እናንተንም ደግሞ እንደ ጤነኛ አልቆጥርም። እኔ ለምሳሌ ለምን አከበሩ ለምን አላከበሩ አይደለም። አሁን በዓሉ ሲደርስ እንኳን አደረሳችሁ እላለሁ። እና እውቀት ስለሌለህ ነው። እውቀት ስለሌለህ እኮ ነው። እውቀት ቢኖርህ ኑሮ ሁለት ተቃራኒ ነገራቶች ትክክል ሊሆኑ አይችሉም። ስለዚህ አንዱን ትወቅስ ነበር። ማለት አንዱን ትክክል አይደለም ብለህ ታምናለህ። ከዚህ ነገር ተመለስ የኔ ወንድም። አትስረቅ፣ አታመንዝር፣ ሰው አትማታ ብለህ እንደምትከለክለውና ሰው አትሳደብ፣ ሰው አትዝለብ ብለህ እንደምትከለክለው በዲን ላይ እስልምናህን አጥብቀህ ያዝ፣ አትጨምር። ወይም ደግሞ አንተ ክልክል ያልሆነ ነገር ክልክል ነው አትበል ብለህ አንድ አቋም ትይዛለህ። እውቀት ስለሌለህ ግን ተሽለጠለጣለህ። እውቀት የለህም። በርግጥ እውቀት እኮ እንደሌለህ እኮ ማንም ያውቃል። ግን በምን እናወራለን? አሁን ቁርአን ሐዲስ ከዛ ቃለ ከዛ ሐደተና ከዛ በያንተ ጋር እንደብዬ አወራሃለሁኝ። ምክንያቱም አንደኛ እውቀት አዘል የሆነ ንግግር አይደለም የምታወራ። አሁን ይሄ ቢሰጥህም አንተ ለመቀበል ወይም ደግሞ ይሄንን በህስ ለማድረግ እንዴት ነው ይሄ ነገር ሐዲሱ ስንት ቁጥር ነው አለ ወይ ምናምን ዑለማዎች ምን አሉ ሹራሖች ምን አሉ ብለህ አታይም። ስለዚህ በቃ ያው ያለ እውቀት ዝም ብሎ አይደል ይሁን የመሰለህን ነገር ሰዎችም የመሰላቸውን ሐሳብ ማንሸራሸር ነው የምትፈልገው እንጂ እውቀት ዒልሚ የሆነ ነገር ቁርአን እንደዚህ አንቀጽ ላይ እንደዚህ ስለሚል እንደዚህ ማለት አለብን አንተ ሲባል አንተ ይሄ እንደ ቁርአን ላይ እንደዚህ ሐዲስ ላይ አለ ብለህ አታወራ። ስለዚህ ሁሉ ጊዜ ተወላውላለህ። ከዛ ከዚህ ማቀብቀብ አላህ ይምራህ፣ አላህ ያስተካክለህ። አሁን ይሄና ክርስቲያኖችን ወደ እስልምና መጣራት እንዴት ነው የማይገናኘው? ክርስቲያኖችንም አትወቀሷቸው፣ ሶስት አምላክ አመለካችሁ አትበሏቸው። ይሄና ያኛ በርግጥ አይገናኝም። የክርስቲያኑ በጣም ያለፈ ነው፣ ድንበር ያለፈ ነው። ግን እነዛስ ላይ ይሄን ንግግር ብታደርገው ምንድነው የሚከለክልህ ነገር? ክርስቲያኖችም ላይ መናገር ትችላለህ። ስለዚህ እነሱ ላይ ስለምትናገረው ንግግር አይደለም ወይ? አክብሩላቸው ማለት በቃ አትውቀሷቸው፣ ወይም ደግሞ ትክክል አይደላችሁም እያላችሁ በቃ ያው ወቀሳ አድርገዋል። ይሄንን ዝሮ አትውቀሷቸው። ለምን በላ እንደዛ ውጣና ክርስቲያኖች ዝም ብሎ እነሱንም ትክክል ነው ብላችሁ ባትቀበሉም እንኳን ትክክል አይደለም አትበሏቸው። ያላችሁበት ስህተት ነው አትበሏቸው። ወደ ዲን እስላም አትጣሩ። አርፋችሁ ሶላታችሁን እየሰገዳችሁ ቁጭ
ሰው ሸሃዳ እንዲይዝ አታድርጉ ብለህ ለምን በይፋ ተናገሩ። በቃ ይፈንዳ አውጣውና እንግዲህ በጎ ልምምር ነው፣ በጎ ነገር ነው። የሚያደርጉበት ሞቲቭ ለረሱል ሰለላሁ ዐለይሂ ወሰለም ያላቸውን ፍቅርና አክብሮት ለመግለጽ ነው። ሞቲቭ የሚደረግበት መንገድ ጤነኛ ነው ብዬ ስለማስብ እኔ ለሰው የማይጎዳ በጎ ነገር ከሆነ አክሴፕት ነው ማድረግ። ለሰው የሚጎዳ ግን ከፍጥረት ስርዓት ጋር የሚጋጭ ነገር ግን ማንኛውንም ነገር አልቀበልም። የሚደረግበት ነገር ጤነኛ ስለምታስብ ነው። ስለምታስብ እንግዲህ ስለምታስብ ውስጥ ያለው ሽርክ ቢድዓ መሆኑ ምናምን በቃ አያስብልህም። የጭንቅላት እውቀት ስለሌለ ማለት ነው። አንደኛ ሞቲቭ ማስረጃ ነው። ሞቲቭ ቁርአን ነው። ሞቲቭ ሐዲስ ነው። ሞቲቭ የሰለፎች ንግግር ነው። ይህ የራስ መስፈርት ነው። በቃ አሁን ይሄንን ንግግርህ ብዙ ነገሮች ነው ይዘብህ የሚመጣው። በቃ ሰው በሌጋሊ በሆነ ነገር ሰው ተጋብቶ ግብረ ስጋ ግንኙነት የሚያደርጉ ሰዎች ኢሌጋሊ ያ ማለት ሳይጋቡ ቢያደርጉት ምንድነው ችግሩ? የሚያመጣባቸው ተጽዕኖ ማለት በቃ ይሄ ዛሂር የሚታይ ነገር ግብረ ስጋ ግንኙነት ከሆነ ሰዎች አግብተው የሚፈጽሙት ነገር ነው። ሳይጋቡ ቢያደርጉት በቃ ሰው ልጅ የሚያመጣው ጉዳት ምንድነው? ያሳብጣል፣ እግር ያቆስላል ማለት ዝሙት። አሁን ምንድነው አሁን ይሄን ንግግርህ አሁን እዚህ ንግግር በጣም አጸያፊ ቆሻሻ በሆነ ተግባር ላይ ብታመጣው ይሄን ንግግርህን አክሰፕት የምታደርግበት ንግግር ነው። ገባህ ምልህ? ስለዚህ ያንተ መስፈርት ነው። ያንተ መስፈርት ዲን አይሆንም። ያንተ መስፈርት ካንተ የወጣ እና ወደ አንተ የሚመለስ ነው። አላህ ዘንድ ግን የሚያስጠይቅ ንግግር ስለሆነ አስተሳሰብ ስለሆነ ተማር ነው ማለት። ተማር ስትባል ደግሞ ትቆጣለህ መሰለኝ። ባለማት ተማር ማለት እኮ አንተ መሀይም ነህ ማለት አይደለም እኮ። ግን ብዙ ማታውቃቸው ነገራቶች አሉ። ድፍረት ደግሞ ማታውቀው ነገር ላይ ደግሞ ማውራት ትወዳለህ። እርግጠኛ እንደሆነ ሰው ነው የምታወራው። ራሱ ደግሞ አክት የምታደርገው እኮ። እኔ የምለው መቼም እንግዲህ አላህ ይመልስህ፣ አላህ ያቅናህ፣ ጥሩ ወንድማችን አላህ ያድርግህ፣ እውቀት አላህ ይስጥህ። ይሄን ነው የምለው። እንግዲህ ሀሳብ አስተያየት ካላችሁ ደግሞ በጨዋ መልክ ከኔም አንጻርም ከሆነ ከሱም አንጻርም ከሆነ አቀበላለሁኝ። ሰላም አለይኩም ወራህመቱላህ።